አጀንዳ ጉዳያችን ላይ ነው የምንቆየው። ከጉዳዩ ጋር በተገናኘ ተጨማሪ ሀሳብ ማብራሪያዎችን ደግሞ እየጠየቅን እንቆያለን። በኢትዮጵያ ሜቴሮሎጂ ኢንስቲትዩት የትንበያና ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ መረጃዎችን አሰናድተው ተጨማሪ ሀሳቦችን ሊያጋሩን እዚህ ስቱዲዮ ነው የሚገኙት። ዶክተር አሳምነው ስለመጡልን ከልብ እናመሰግናለን። እኔም አመሰግናለሁ። መልካም እንግዲህ በሰሞኑ ዝናብ በሰፊው እየተስተዋለ ነው የሚገኘው። ክረምት የገባ ሁሉ ይመስላል። በየትኞቹ አካባቢዎች ላይ ነው የዝናብ ሁኔታው እየተስተዋለ የሚገኘው? እንዴት ነው በአጠቃላይስ የሚታየው? እሺ አመሰግናለሁ። እንግዲህ አሁን የምንገኝበት ወቅት የበልግ ወቅት የመጨረሻ ወራት ነው። በልግ ደግሞ ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሆኖ በተለይም ለደቡብ አጋማሽ ሀገራችን አካባቢዎች ማለትም ለሀገራችን ሶማሌ ክልል ደቡባዊ ክፍል፣ ለጉጂ ዞኖች፣ ለቦረና ዞኖች፣ ለሲዳማ፣ ለደቡብ ምዕራብና ለደቡብ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። ከአመታዊ የዝናብ መጠኑም እስከ 55 በመቶ የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለእነዚህ አካባቢዎች በዚህ በበልግ ወቅት ነው ማለት ነው። በተጨማሪም በልግ ለደቡብና ለምስራቅ ትግራይ ዞኖች፣ ለሰሜንና ደቡብ ወሎ ዞኖች፣ ለአፋር ክልል፣ ለመካከለኛ የሀገራችን አካባቢዎችና ለምስራቅ የሀገራችን አካባቢዎች እንደ ሁለተኛ የዝናብ ወቅታቸው ተደርጎ ይወሰዳል ማለት ነው። ስለሆነም ባለፉት 3 ወራት የነበረውን የዝናብ መጠንና ስርጭት ለመግለጽ ያክል በተለይም በየካቲት ወር በአብዛኛው የአማራ ክልል ዞኖች እንደዚሁ በምዕራብ የሀገራችን አካባቢዎች ላይ በየካቲት ወር ውስጥ ከ1 ሚሊ ሜትር እስከ 70 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። በሂደትም በመጋቢትና በሚያዝያ ወራት በተለይም ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች ከእለት ወደ እለት እየተስፋፉና እየተጠናከሩ ከመምጣታቸው ጋር ተያይዞ በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ የተስፋፋና የተጠናከረ የደመና ሽፋን ነበራቸው ማለት ነው። ከዚሁ ጋር ተያይዞ በአብዛኛው የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ሁሉም ቦታዎቻቸውን ያዳረሰው ወይም ደግሞ የሸፈነ የዝናብ ሁኔታ ነበራቸው ማለት ነው። እንግዲህ ባለፉት 3 ወራት በሁሉም አካባቢዎች እስከ 300 ሚሊ ሜትር የሚደርስ ዝናብ ተመዝግቧል ማለት ነው። ስለዚህ ባለፉት 3 ወራት በአብዛኛው የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች የተስፋፋ ዝናብ ነበራቸው ማለት ነው። ስለሆነም እንግዲህ እስከ ዛሬው ድረስ እንግዲህ 126 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ የተመዘገባቸው የሀገራችን አካባቢዎች አሉ ማለት ነው። ይህ እንግዲህ የሚያሳየው የበልግ ዝናብ በተለይም በደቡብ አጋማሽ የሀገራችን አካባቢዎች ላይ እጅግ ጠንካራ እንደነበረ ነው ማለት ነው። ስለሆነ ከዚህ ምስል ላይ እንደምንመለከተው እንግዲህ ከየካቲት እስከ መጋቢት ሚያዝያ ድረስ እንግዲህ 126 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 102 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በተለይም እስከ 102 ሚሊ ሜትር ዝናብ የተመዘገባቸው የሀገራችን አካባቢዎች በሀገራችን ሶማሌ ክልል ደቡባዊ ክፍል ሽላቦ በሚባለው አካባቢ በተደጋጋሚነት ከ90 ሚሊ ሜትር እስከ 102 ሚሊ ሜትር በ24 ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። እንደዚሁም ከደቡብ ኦሮሚያ ዞኖች በሞያሌና በተልተሌ ከ90 እስከ 91 ሚሊ ሜትር በ24 ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ስለሆነ ባለፉት 3 ወራት እንግዲህ በአብዛኛው የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ የተስፋፋ የዝናብ መጠንና ስርጭት ነበራቸው ማለት ነው። በሚቀጥሉት ቀናትም በተለይም በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች የተሻለ የዝናብ ሁኔታ እንደሚኖራቸው ነው የትንበያ መረጃዎቻችን የሚጠቁሙት። እንደዚሁ ደግሞ በቀሪው የግንቦት ወር እንግዲህ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የተስፋፋ የደመና ሽፋን የሚኖር ሲሆን ከዚሁ ጋር ተያይዞ እንግዲህ በብዙ ቦታዎቻቸው ላይ ከቀላል እስከ ከባድ መጠን ያለው ዝናብ እንደሚኖር አህዛዊ የትንበያ መረጃዎቻችን ይጠቁማሉ ማለት ነው። ዶክተር አሁን የመኸር የእርሻ ዝግጅት እየተደረገ ነው። የበልግ አብቃይ የሆኑ አካባቢዎች ላይም የግብርና ስራዎች እየተሰሩ ነው የሚገኙትና አሁን ላይ ቀደም ሲል በጠቀሷቸው አካባቢዎች ላይ የሚጥለው ከበድ ያለ ዝናብ እዚህ አዲስ አበባና አካባቢ ላይ ያሉ የዝናብ ሁኔታው በእርሻ ስራው ላይ ምንድነው የሚያሳድረው ተጽዕኖ? መደረግ ያለበት ጥንቃቄስ ምንድን ነው? እሺ አመሰግናለሁ። እንግዲህ ከባለፉት 3 ወራት ጀምሮ በአብዛኛው የሀገራችን አካባቢዎች ላይ ወይንም በልግ ዋነኛና ሁለተኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ እስከ 300 ሚሊ ሜትር የሚደርስ ዝናብ ተመዝግቧል። እንደዚሁ ደግሞ በ24 ሰዓት ውስጥ ከ102 የሚደርስ እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። ስለሆነም ይሄ እንግዲህ የነበረው የዝናብ መጠንና ስርጭት በተለይም የበልግ የግብርና የስራ እንቅስቃሴን የሚያከናውኑ በልግ ዋነኛና ሁለተኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ነበረው። እንደዚሁ ደግሞ በተለያዩ የውሃ ተፋሰሶች ላይ የውሃ የመያዝ አቅማቸውን ከእለት ወደ እለት ከማሻሻል ጋር ተያይዞ የነበረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። በሌላ በኩል ደግሞ በልግ ለአርብቶ አደሩና ለከፊል አርብቶ አደሩ ዋነኛ የዝናብ ወቅታቸው ስለሆነ ባለፉት 3 ወራት የነበረው የዝናብ መጠንና ስርጭት ለአርብቶ አደሩና ለከፊል አርብቶ አደሩ ለእንስሳት የሚሆን ለሰው የመጠጥ ውሃን ከማሻሻል አኳያ እጅግ ከፍተኛ ጠቀሜታ ነበረው። እንደዚሁ ደግሞ ለእንስሳት መኖ አቅርቦትን ከማሻሻል አኳያ የነበረው የዝናብ መጠንና ስርጭት እንደዚሁ ከፍተኛ ጠቀሜታ ነበረው ማለት ነው። በሚቀጥሉት ቀናትም በእነዚህ አካባቢዎች ላይ የሚኖር የዝናብ መጠንና ስርጭት ለአርብቶ አደሩም ለከፊል አርብቶ አደሩም ቀሪ የበልግ የግብርና ስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። እንደዚሁ ደግሞ የመሬት እርሻ ዝግጅትን ለማዘጋጀት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በአንጻሩ ግን እንግዲህ ቅድም እንዳልኩት
እስከ ዛሬው ድረስ እንግዲህ 126 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 እስከ 102 ሚሊ ሜትር ዝናብ ተመዝግቧል ማለት ነው። ስለሆነም ይህ ሁኔታ እንግዲህ በሚደጋገምበት ወቅት በተለይም የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ ለቅጽበታዊ ጎርፍ መፈጠር መንስኤ ሊሆን ይችላል ማለት ነው። ስለዚህ የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። በሌላ በኩል ደግሞ የሚኖረው የአየር ሁኔታ በተለይም ለወባ ትንኝ መፈልፈል ምቹ ሁኔታ ሊፈጥር ይችላል ማለት ነው። ስለሆነም እንግዲህ እነዚህ ነገሮች ለመከላከል በከተማም ይሁን ሌሎች የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ አስፈላጊውን የውሃ መፋሰሻ ቱቦዎችን ማጽዳት መንከባከብ ያስፈልጋል ማለት ነው። እንደዚሁ ደግሞ ወባ በሚያጠቃቸው አካባቢዎች ለወባ ትንኝ መራቢያ ምቹ ሁኔታ የሚፈጥሩ ነገሮችን በአግባቡ በማጽዳት ሊደርስ የሚችለውን ተጽዕኖ መከላከል ይቻላል ማለት ነው። የሆነ ሆኖ የኢትዮጵያ ሜትሮሎጂ ኢንስቲትዩት ማንኛውም አስጊ የአየር ሁኔታ ክስተት በሚኖርበት ወቅት ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደዚሁ ለተመልካቾቻችንም የሚያደርስ ይሆናል። መልካም። ስለዚህ አሁን ላይ ክረምቱ የገባ ነው የሚመስለው። ብዙ ሰው አሁን በዚህ በበልግ ወቅት ማብቂያው ላይ እየዘነበ ያለው ዝናብ የክረምት ወቅት የዝናብ ሁኔታ ነው የሚመስለውና መደረግ ያለበትን ጥንቃቄ እርስዎ በገለጹት መንገድ እንዲሆን ተመልካቾችንም እናሳስባለን። ዶክተር አሳምነው እዚህ ድረስ ስለመጡ ስለሰጡ ማብራሪያ እጅግ አድርገን እናመሰግናለን።